ይዤላችሁ የመጣሁት ማንኛውም በሶሻል ሚዲያ ያየነውን ፎቶ እንዴት አድርገን በቀላሉ ወደምንፈልገው ቪዲዮ መለወጥ እንደምንችል በነፃ ምንም አይነት ክፍያ ሳንከፍል ዛሬ ሙሉ ሂደቱን አሳያችኋለሁ ማለት ነው። በጣም ቀላል ነው። ሁላችሁም መሞከር ትችላላችሁ። እንደነዚህ አይነት ቪዲዮዎች እንግዲህ እንደምታውቁት ሶሻል ሚዲያ ላይ በቲክቶክም ሊሆን ይችላል፣ በዩቲዩብ ሾርትም ሊሆን ይችላል። በጣም ብዙ ብር የሚሰሩ ናቸው። እናንተም አጫጭር 5 ሰከንድ ምናምን የሚሆኑ ቪዲዮዎችን እየሰራችሁ ፖስት አድርጉ ማለት ነው። ስለዚህ ዛሬ ማንኛውንም ፎቶ እንዴት አድርገን ወደ ቪዲዮ በነፃ እንደምንቀይር እናያለን። ቪዲዮውን ላይክ፣ ቻናሉን ሰብስክራይብ እያደረጋችሁ እስከ መጨረሻው ተከታተሉ። አብራችሁን ቆዩ። እሺ መጀመሪያ ላይ እንግዲህ እንዳልኳችሁ የምትፈልጉትን ፎቶ በኤአይ ጀነሬት ማድረግ ትችላላችሁ። ካልሆነ ደግሞ ሶሻል ሚዲያ ያገኛችሁትን ማንኛውንም ፎቶ ታመጡትና እዚህ ጋር እንደምታዩት ቻት ጂፒቲን ትከፍታላችሁ። ቻት ጂፒቲ ያው ሁላችሁም ትጠቀማላችሁ ብዬ ተስፋ አደርጋለሁ። አካውንት ከከፈታችሁ በኋላ ከዛ ይቺ የጋላሪ ምልክቷን ትነኩና ፎቶ የሚለውን ትጫኑና ፎቶውን የፈለጋችሁትን ወደ ቪዲዮ የምቀይሩትን ታመጣላችሁ ማለት ነው። እናንተ ያገኛችሁ ፎቶ ጥራት ሊኖረው ስለማይችል መልሰን ነው ያንን ፎቶ በደንብ አድርገን ጥራቱን አሻሽለን የምንሰራው ማለት ነው። ይህንን ለምሳሌ የድመቷን ፎቶ መረኩኝ ማለት ነው። ስለዚህ የዚህን ፎቶ ፕሮንት ቻት ጂፒቲ እንዲሰጠኝ በቀላሉ ጊቭ ሚ ፕሮንት ነው ፕሮምፕት የዚህን ኢሜጅ ፕሮንት ስጠኝ ብየዋለሁ። በቃ በአማርኛ መጻፍ ትችላላችሁ። እሱ በደንብ አድርጎ ስለሚገባው በቀላሉ ያስረዳቸዋል። እንደዚህ አድርጎ ይሰራላችኋል ማለት ነው። በጣም ቀላል ነው። ይሄ ነው ፕሮንቱ። ስለዚህ ይሄን ኮፒ አድርገን ምስሉን መልሰን በከፍተኛ ኳሊቲ እንሰራዋለን ማለት ነው። እንደምታዩት ይሄን ጫን ብለን እንይዘውና ከዛ ምን ይለናል? ሰሌክት ቴክስት የሚል አለ። እሱን ነካና ይችን ብቻ ኮፒ እንላታለን ማለት ነው። ጨረስን። ቻት ጂፒቲ ጋር አሁን አንገናኝም ማለት ነው። ወዴት ነው? ወደ ጎግል እንሄዳለን ማለት ነው። ወደ ጎግል ከሄድን በኋላ ሰርች ባሩ ላይ ትመጡና ድሪሚና ኤአይ ብላችሁ ሰርች አድርጉ። ድሪሚና ኤአይ ብላችሁ ሰርች አድርጉ። ያው ይሄ ስለሚመቸኝ ነው። ይሄ ድሪሚና ኤአይ የሚባለው ባለፈውም ነግሬያችኋለሁ። ፎቶ ጀነሬት ለማድረግ ነፃ ነው። በቀን ቢያንስ ከ250 እስከ 400 ፎቶዎችን በነፃ በዚህ መስራት ትችላላችሁ ማለት ነው። በዛ ላይ ደግሞ እንዳልኳችሁ በጣም በሃይ ኳሊቲ ነው የሚሰራው ማለት ነው። ክፍያ ነው ምናምን የምትሉ አላችሁ። በየት በኩል እንደሄዳችሁ አላቅም። ሲጀመር እኔ ብዙ አመት ነው ዩቲዩብ ስሰራና እንዲህ አይነት ውሸት ምናምን ለእናንተ የማይሆን መረጃ ቀብዬ አላቅምና የማታምኑ ሰዎች ካላችሁ በጣም አዝኛለሁ ማለት ይቻላል። ከዛ ትራይናው የሚል አለ። ይህ ትራይናው የሚለውን ትነካላችሁ። አካውንት ትከፍታላችሁ ማለት ነው። በቀን እስከ 400 የሚደርስ ፎቶ ጀነሬት ማድረግ ትችላላችሁ። በጣም የምትፈልጉትን አይነት ውጤት ነው የሚሰጣችሁ ማለት ነው። ያው አንዳንዴ እንደዚህ ይላል። ትንሽ ጠብቁት ሲስተሙ እስከሚከፍትላችሁ። ይህን ትጫኑና ከላይ ዲስክቶፕ ሳይት መሆኑን ቸክ አድርጉ። ምክንያቱም በደንብ እንትን እንዲላችሁ። ከዛ ይኸው ዙም አድርጌ ሳሳያችሁ ይችን ክሊክ ታደርጓትና ሳይን ኢን የሚለውን ትነካላችሁ። ከዛ ያው በምንድን ሳይን ኢን ላድርግላችሁ ነው የሚለው። ኮንቲኒው ዊዝ ጎግል የሚለውን ትነካላችሁ። በጎግል አካውንታችሁ ግቡ ማለት ነው። ይኸው እንደምትመለከቱት ጎግል አካውንት አስመረጠን። እናንተ ስልካችሁ ላይ ያለውን አንዱን ጎግል አካውንት ትመርጡለታላችሁ ማለት ነው። በጣም ቀላል። ይሄ ውስብስብ እንዲሁ አይሆንባችሁ። አሁን ይሄ ቀላል ነው። ምንም የሚወሳሰብ ነገር ብዙዎቻችሁ በጣም ተወሳሰበብኝ ትላላችሁ ማለት ነው። አሁን ከፍተናል አካውንት ማለት ነው። ጨርሰናል። ስለዚህ ምንድን ነው የምናደርገው? እዚህ ጋር ኢሜጅ ጀነሬተር የሚል አለ። ይሄን እንነካለን ማለት ነው። ከዛ ቅድም ኮፒ ያደረግነውን ካለ መልሰን ፔስት እንለዋለን እዚህ ማለት ነው። ይህን ሰጠነው መልሰን የቅድሙን በከፍተኛ ጥራት እንዲሰራልን ማለት ነው። ከዛ እዚህ ጋር አስፔክት ሬሾ የሚባል አለ። ይህ ምንድን ነው ካላችሁኝ እዚህ ጋር አስፔክት ሬሾ የሚለው ይሄ ለምንድን ነው የፈለጋችሁት?
ለምንድን ነው የፈለጋችሁት? አሁን ይህን ቪዲዮ ስትሰሩ በቲክቶክ ከሆነ መልቀቅ የፈለጋችሁት 9 በ16 የሚለውን መንካት ይኖርባችኋል። ለፌስቡክም ከሆነ እንደዚሁ፣ ለዩቲዩብ ሾርትም ከሆነ እንደዚሁ 9 በ16 የሚለውን አስፔክት ሬሾ ትመርጣላችሁ። እንደዚህ የቁም ማለት ነው። ለዩቲዩብ ከሆነ ደግሞ ለዩቲዩብ ረዘም ያለ ቪዲዮ ልሰሩ አስባችሁ ከሆነ 16 በ9 የዩቲዩብ አስፔክት ሬሾ ነው ማለት ነው። ስለዚህ አሁን እኔ 9 በ16 ላድርገው፣ አጠር አጠር ያሉ ቪዲዮዎችን ስለሆነ የምሰራው ማለት ነው። ከዛ ምንድነው ምንም አትነኩም፣ ጀነሬት የሚላለ ከታች። ይህን ስትነኩት 4 የተለያዩ ምስሎችን ፈጥሮ ይሰጣችኋል። ይህ ከአሁን በፊት የሰራሁት አለ እንደምትመለከቱት ማየት ትችላላችሁ። ከአሁን በፊት የሰራሁት እየሰራሁም አሳይቻለሁ። ለምሳሌ ከአሁን በፊት የሰራሁትን ነው ላሳያችሁ። ይህን እዚህ ጋር የሰጠኝ ነው ማለት ነው። ምንም በቃ እውነተኛ ሰው የሚመስል ነው፣ ነገር ግን በእውነተኛው ዓለም የሌሉ ጀነሬት የተደረጉ ምስሎች ናቸው ማለት ነው። አሁን ከታች ይኸው እንደምትመለከቱት 4 ምስል እየሰራልኝ ነው። የቅድሟን አይነት ድመት ማለት ነው። ወደ ቪዲዮ ለመቀየር ምንድን ነው የምናደርገው ካላችሁ ይህን ነው ኮፒ የምታደርጉት። አሁን እንግዲህ ይህን ጽሁፍ ኮፒ አድርጋችሁ ነው ወደ ቪዲዮ የምቀይሩት። አሁንም ቀላል ነው፣ በትዕግስት ተከታተሉ። ይህንን ኮፒ እናደርገዋለን። ይህ እዚህ ጋር ሰሌክት ታደርጉና ሁሉንም ኮፒ በሉት። ይሄ ኮፒ ያልነው አይደል? አሁን ፎቶዋን ሰጥቶናል፣ የድመቷን ማለት ነው። ዋው በጣም ደስ የሚል ፎቶ ሰጥቶናል እንደምትመለከቱት። ይህን ወደ ቪዲዮ ቀይሮ ወደ ቲክቶክ ወደ ፌስቡክ ፖስት ማድረግ ማለት ነው። አያት ዋው በጣም ደስ ይላል። በቃ አንዱን የተመቻችሁን ጫን ብላችሁ ስትዩት ዳውንሎድ ኢሜጅ የሚላል ዳውንሎድ በሉት። 4 የተለያየ ነው የሰጣችሁ። ይህም እያስመረጣችሁ ነው ማለት ነው። እናንተ የፈለጋችሁትን መርጣችሁ የተመቻችሁን ዳውንሎድ ማለት ትችላላችሁ። ይኸው እንደምትመለከቱት 1 2 3 4 ለአንዱ ይበቃናል ለመሞከር። ከዛ ዳውንሎድ ሆኗል ኢሜጁ። ስለዚህ ኒው ታፕ እንልና ደግሞ ሌላ እንከፍታለን። ምን ብለን ኤአይ ስቱዲዮ እንላለን። አሁንም ይሄ እንዳይከብዳችሁ፣ ሌላ ፕሮሰስ ሲከድ ሌላ ከባድ ነገር አታድርጉት ማለት ነው። ወይም 2 ስልክ ካላችሁ አንዱን እያያችሁ እንትን ማለት ትችላል። በአንዱ እያያችሁ በአንዱ መከታተል። ኤአይ ስቱዲዮ ብላችሁ ሰርች አድርጉ። ከዛ ኤአይ ስቱዲዮ ካላችሁ በኋላ ጉግል ኤአይ ስቱዲዮ የሚል ይመጣላችኋል። ይህን ትነኩታላችሁ። አካውንት ከሌላችሁ አካውንት ክሬት ታደርጋላችሁ። ከዛ መቀጠል ይችን 3 ሰረዟን ነካ ታደርጋላችሁ። በጣም ቀላል ነው። ከዛ ጀነሬት ሚዲያ የሚል አለ። ጀነሬት ሚዲያ አካውንት ከጠየቃችሁ አስገቡለት። እኔ ስላስገባሁ ነው። ጀነሬት ሚዲያ የሚለውን ትነኩና ጉግል ቪኢኦ የሚል አለ። ይሄኛውን ትነካላችሁ። በቀን 4 ቪዲዮ በነፃ መስራት ትችላላችሁ። አካውንት ብዙ ካላችሁ ደግሞ አካውንታችሁን እየቀያየራችሁ የፈለጋችሁትን ያህል መስራት ትችላላችሁ። አሁን ምንድን ነው የምናደርገው? ቅድም ኮፒ አድርጋችኋል እንዳትረሱ። የቱን? ይሄኛውን ምስሉ ጋር ያለውን ጽሁፍ ይህን ኮፒ አድርገናል ማለት ነው። ስለዚህ እንዳትረሱ ይሄኛውን ነው የምታደርጉት። ከምስሉ በላይ ያለውን ይህን ሰሌክት አድርጋችሁ ሁሉንም ኮፒ ትሉታላችሁ ማለት ነው። ኮፒ ካላችሁ በኋላ ትመጡና እዚህ ጋር ኦኬ ወደ ቻት ጂፒቲ ሄድን። እዚህ ጋር ኤአይ ስቱዲዮ ላይ ነን ማለት ነው። ከዛ ይችን ከነካን በኋላ ፔስት እንለዋለን። ዲስክራይብ ዩር ቪዲዮ ይላል። ምን እንዲሰራልህ ነው የምትፈልገው ግለጽ እያለኝ ነው። ስለዚህ ፔስት አልኩት ማለት ነው። ከዛ ጽሁፉን አምጥቼ ፔስት ይህን ስራልኝ አልኩት። ከዛ የቅድሟን ፎቶ ደግሞ አምጥተን እንስጠው። እዚህ ጋር ፕላስ የምትላለች አይደል? ፕላስ የምትለዋን ነክተን አፕሎድ ኢሜጅ የሚላለ እሱን ስንነካው የቅድሟን አሁን የሰራልንን ይችኛዋን እንሰጠዋለን ማለት ነው። ደን ጨረስን። ከዛ እንደዚህ እናደርግና ይችኛዋን እንሰጠዋለን ማለት ነው። እንደዚህ ያመጣላችኋል። ብዙ ሰው ጀነሬት ስለሚያደርግ ነው። ስለዚህ ደጋግማችሁ ሞክሩት። ይኸው አሁን ደግሜ ልሞክረው። ሊመልሰኝ ይችላል። አሁንም ልሞክረው። ብዙ ሰው እየሰራ ስለሆነ ነው በዚህ ሰዓት። እናንተ ሳታቋርጡ እስከሚሰራ ደጋግማችሁ ሞክሩት። ጀነሬት ማድረግ እስከሚጀምር ማለት ነው። በስተመጨረሻ የሰራ ይመስላል። ወደ 5 የነካሁት። ከዛ ብዙ ሰው በአንድ ላይ ጀነሬት ስለሚያደርግ ያው የእናንተም ትንሽ እንትን ሊል ይችላል ማለት ነው።
የህፃናት ምናምን ልጆች ምናምን ካለ ጎግል ስለማይፈቅድ ጀነሬት ላይ ያደርግላችሁ ይችላል። የህፃናት ልጆች ምናምን እንደዚህ በቃ ጥሩ ያልሆኑ ነገሮች ደግሞ አይበረታቱም። እስኪ እንየው አሁን እንግዲህ ቪዲዮ ከሰራልን በጣም ቀላል ነው። ትንሽ ብከፍሉ ደግሞ ኤአይ በጣም ትንሽ ከፍላችሁ ምን ችግር አለው? አሁን ሶሻል ሚዲያ ላይ ለኤአይ የተወሰነ ከፍላችሁ እንደዚህ ቪዲዮ እየሰራላችሁ እናንተ ደግሞ በጎን ቪዲዮ እየለቀቃችሁ እኮ ትጠቀማላችሁ። እና ኢንተረስቱ ካላችሁ ወይም ፍላጎቱ ካላችሁ እኔ ቪዲዮ እሰራለሁ ዩቲዩብ ላይ። አሁን ጋላሪ ላይ ዳውንሎድ የሚለውን ነክቼዋለሁ። ጋላሪ ላይ ገብተን እንመልከት። ይሄ ነው ቪዲዮ እንግዲህ እንደምትመለከቱት ድመቷ እንትን እያለ ከኋላ ደግሞ ሰዎቹ አፕል ምናምን ይሁን አቮካዶ ምናምን እንትን እያሉ ነው። ለምሳሌ ሌላ መሞከር እንችላለን። ወደ እዚሁ እንገባና ከአሁን በፊት ጀነሬት ያደረኩት ምስል አለ። ይህ የልጆቹ ምስል ይህ እንደምትመለከቱት አንደኛውን እንመርጥና መልሰን ጀነሬት ማድረግ እንችላለን። ወይም እነዚህ የጥንዶቹን ዳውንሎድ እንለውና ከዛ አሁንም ይሄንኑ ኮፒ እናደርጋለን በተመሳሳይ ማለት ነው ጽሁፉን። ዳውንሎድ የምትለዋን ይችን ነካና ዳውንሎድ እናደርጋለን ፋይላችንን ማለት ነው። ከዛ ወደ ጋላሪ እንሄድና እናየዋለን። ይሄኛው በጣም ያምራል። አያችሁት? በጣም ነው የሚያምረው። ይሄ ከጀርባም ዝናቡ በደንብ እየዘነበ መኪኖች እየተንቀሳቀሱ በደንብ በቃ አሁን ይሄ ቢፖስት ብዙ ቪው ያገኛል በእርግጠኝነት። ዩቲዩብም ላይ በሙዚቃም በተለያየ መንገድም እያደረጋችሁ ፖስት ማድረግ ይቻላል። እንደምታዩ 8 ሰከንድ ነው የሚሰጣችሁ። እናንተ እየገጣጠማችሁ ብዙ ቪዲዮዎች መስራት ያስችላችኋል ማለት ነው። እንደተመቻችሁ ተስፋ አደርጋለሁ። ሁላችሁም ሞክሩ። ጥያቄ አስተያየት ካላችሁ በኮመንት አስፍሩ። በቀጣይ ቪዲዮ እንገናኛለን። ሰላማችሁ ይብዛ። ቻናሉን ደግሞ ሰብስክራይብ አድርጉ። በፌስቡክ ከሆነ ይህን ቪዲዮ የለቀኩላችሁ ዩቲዩብ ቻናሌ ኮመንት ላይ አስቀምጠዋለሁ። እየገባችሁ ትምህርቶችን መውሰድ ትችላላችሁ። መልካም ጊዜ። እንዴት ናችሁ? ይህን ቪዲዮ እያያችሁ ከሆነ